እኛሽን ለማምለክ አትሞክሪ። ሰው ነው። እግዚአብሔር ለኔ ያሰጠኝ ህመም ይዞ ሳቅ አያም መልክ የለው። ወዳለሽ አባቴ ሄሎ ወይ የኔ ፍቅር በጣም እኮ ነው የምወድክ። ቃለው የኔ ጌታ ፈጣሪ አንተን ባይሰጠኝ ኖሮ ምን እንደምሆን አላውቅም። በጣም እወድሃለሁ። አንተ እኮ ማለት ለኔ የሰማይም የምድርም ያለውን ክልኝ ሰው ነህ በሚገባ። እሺ አባቴ ወዳለሽ አባቴ እሺ ደውልልኝ። ቻው። ኧረ ማንን ነው እንደው እንዲህ እስኪና የምትክቢው? በጣም የሚያፈቅረኝ ፍቅረኛዬ ነው ብታይ፣ እንዳይኑ ብሌን ነው የሚሳሳልኝ። እኔም በጣም ነው የማፈቅረው። እንደው ምን ያህል ብታፈቅሪው ነው መውደድሽ? ምን ቢያክል ነው እንዲህ ይህን ያህል መካብ ከሰማይም ከምድር መብለጡ? ቃል የለኝም። በጣም ነው የምወደው። እንዴት ልንገርህ? እስከ ሞት ብል እሱ ራሱ አይበቃውም። ብቻ በጣም ወደዋለሁ። እንዴት ይህን ያህል ልታፈቅሪው ቻልሽ? እንደው እሱስ እንዴት ይህን ያህል ሊሆንልሽ ቻለ? እሱ እኮ በጣም ልዩ ሰው ነው። እጅግ በጣም ልዩ ውብ የሆነ አይነት ሁሉ ፈጣሪ እጁን ታጥቦ የሰራው ሰው ታውቃለህ? በጣም ንጹህ የሆነ በማንም በምንም የማይጎድል ሙሉ የሆነ ሰው ታውቃለህ? አይ ፈጣሪስ በቆሻሻ እጁ የሰራው ሰው የለም። እግዚአብሔር ንጹህ ባልሆነ እጁ የሰራው ንጹህ በሆነ እጁ የሰራው ሰው የለም። ሁሉንም አንድ በሆነ ጥበቡ ነው የሰራው። እንደው ግን ለመሆኑ አንቺ ምን ያህል ይቅርታ ታረጊለታለሽ? ስንትስ ጊዜ ይቅር ትይዋለሽ? ምን አድርጎ? ተጣልታችሁ አታውቁ ማለት ነው? አረ በስመ አብ ግን ማለት ነው አንዳንዴ ዝም ብዬ አኮርፋለሁ። ከዛ ይቅርታ ሲጠይቀኝ ሲለምነኝ ስጦታ ሲሰጠኝ ምናምን ደስ ይለኛል። ለማንኛውም ፍቅርን እንጂ ፍቅረኛሽን አታምልኪው። ጎዶሎን ያላየሽው ከፍቅርሽ ብዛት እንጂ የሚጎድለው አለ። ግዴለሽም ፍቅርን አምልኪ እንጂ ፍቅረኛሽን ለማምለክ አትሞክሪ። ሰው ነው። አዎ ሰው ነው። እሱም አንድ ቀን ቢሳሳት መልአክ ያረግሽው ፍቅረኛ ምን ሆኖ ነው ምን አረገ ብለሽ ራስሽን ነው የምትጎጂው። አንቺ የሰቀልሽው ዝቅ ሲልብሽ አንቺኑ ነው የሚጎዳሽ። ቢሳሳትም ይቅር ልትይው የምትችይ ቢያጎርልም ልትሞይለት የምትችይ መሆን ነው ያለብሽ። ይህን ካላረግሽ አንድ ቀን ስህተቱን ስታይ ትሰበሪያለሽ። ይሄ መልአክ የሆነ ሰውዬ እንዴት ተሳሳተ እንዴት እንዲህ ሊያረግ ቻለ ብለሽ አንቺ ነሽ የምትጎጂው። የምትሰበሪው አንቺ ነሽ። ሊሳሳት የሚችል መሆኑን እያወቅሽ ይቅር ልትዩም ተዘጋጅ። ሄላ ወይ አባትዬ? አዎ አይ አይነ ኩሉ ጋር እኮ እረፍት አድርጌ ልምጣ ብዬ ነው። መጣሁ። እሺ አባት መጣሁ። እሺ አይነ ኩሉ እሺ ሰላም ዋይ። እግዚአብሔር ለኔ ያሰጠኝ አባ የምሳ ሙላልኝ። እግዚአብሔር ይስጥሽ። ለራሴ ይስጠኝ። ቆይ እግዚአብሔር ማን ነው የሚሰጠኝ? ከፈለክ ተቀብለህ ስጠኝ። የሚሰጠኝ ባይሰጠኝ አንተ ምን አገባህ? ሲጀመር ችጋራም ሽማግሌ። ቆይ እግዚአብሔር ማን ነው ታውቃለህ? አጎትህ ነው? ምንህ ነው? አጎትህ ነው አይደል? አውቄዋለሁ። አጎትህ ነው አውቄዋለሁ። ቆይ ሌላ ቢሰጠኝ ባይሰጠኝ አንተ ምን አገባህ እንዴ? ሲጀምር ምን ሰጥቶኝ ያውቃል? አይተሃል? ታጠቅም ለምን ነው ግን ሰጥቶኝ አያውቅም። ሊሰጠኝም አይችልም። ደግሞ ብዙ ጊዜ ለምኜዋለሁ አልሰጠኝም። ሊሰጠኝም አይችልም። ችጋራም ሽማግሌ። ከፈለክ የለኝም አትልም? ምን ነው አንድዬ? ምን ነው የምታሸክመኝ? የምችለውን ነው። ምን ነው በማለዳ ትጥልብኝ? ዳ ምኑን አሳየኸኝ? በመንገድ ህዝዬ ሰንፋል ብለኸኝ ከፍቶኝ እያየኸኝ አዝኝ እያየኸኝ ምኑን አሳየኸኝ? ስደክም ምን ነው የምትሰጠኝ የማይቻል ሸክም? እኔ ምን ላድርጋት? ምን ብዬ ላውጋት?
ምን ልስጣት ለልቧ ቃል አይሆን ቀለቧ። ምነው ግን አንድዬ ምነው ሰው እንዲህ እስኪሆን ዝምታ ለምን ነው? ምንድነው እንዴ? ምን ፈልገህ ነው ሽማግሌ ነው እንደምታፈጥብኝ? ቅድም የምሳና ያልሽኝ ምሳል በላሽ ሆኖ ነው ታበላይ ነው? ተነሽ። እግዚአብሔር ሰጠኝ። ልታበላይ ነው? ምሳል ታበላይ ነው? ወዳጅን ተናገርኩብህ አይደል? ይቅርታ። ፈጣሪያቸውን ስናገርባቸው ሁሉም እንዳንተ ነው የሚደነግጡት። አንተ ገዞረ መተጋብስከኝ የሰይጣን መልእክተኛ ነች እያሉ በድንጋይ ያሯሩጡኛል። እኔ ግን የሰይጣን መልእክተኛ አይደለሁም። ግን እግዚአብሔርን አልወደውም። ሁሉም የጠየኩትን ነገር ያሳጣኛል። ከለመንኩትማ በቃ ሁሉንም ነገር ነው የሚያሳጣኝ። በዚህ ዓለም ላይ አንዳለኝ ብዬ ወስበውን ነገር ሁሉንም ነገር አሳጥቶኛል። ዓለም ጨልሞብኛል። ዝም በይ እሺ። እስኪ ቤተ ክርስቲያን እንሂድና እዛ እናልቅስ። እንዴ እየነገርኩህ እኮ ነው። እኔን አይሰማኝም። እኔ አልሄድም። ግዴላ ባይሰማሽም እንባሽን የሰው ደጅ ላይ ከምታፈሹ የፈጣሪ ቤተ መቅደስ ላይ ቢፈስ ይሻላል። የሰው ደጅ ላይ ያፈሰሽው እንባ ቆሻሻ ከመባል ውጭ ምንም ትርፍ የለው። ከሱ ቤተ መቅደስ ያነባሽው ግን ይጠራቀማል። ምናልባትም እኮ በቂም ባህል አጠራቀምሽ ይሆናል። እማዬስ ብዙ ነበር። እንግዲያውስ መልስሽን እዚያው ሆነሽ ጠብቂ። እንባሽን መልእክተኛ አድርገሽ ወደ ፈጣሪሽ ልከሽው ከሆነ እዛው በቦታው እዛ ያለቀሽበት ቦታ ሆነሽ መልስሽን መጠበቅ አለብሽ። አዎ ፈጣሪ እንባሽን መልስ ሲልክ ካነባሽበት ቦታ እንዳያጣሽ እዛው ቆመሽ እዛው ጸንተሽ ጠብቂ። እዛው ጠብቂ። ነይ ኔዳው ተነሽ። እሺ እኔ ምን ብዬ ነው የምጸልየው? እኔ ምንም የምናገረው የለኝም። ለእኔ ጸልይልኝ። እንዴ ምን ብዬ? ለሰጪ ስጥልኝ ብለሽ ጸልይ። እግዚአብሔር ሆይ ለሰጪ ስጥልኝ፣ ረሃቤን ላስታገሰልኝ። ህመም ይዞ ሳቅ አያምም፣ መልክ የለውም። ይህ በእናትህ አይነቁሉ አዮ አይነቁሉ። ዛሬ እኮ ደስ ስላለኝ ነው ላገኘህ የመጣሁት። ምንድነው ሁሌ ቁም ነገር ብቻ? አንዳንዴ እኮ መሳቅ ያስፈልጋል። ህይወት አጭር ናት፣ እባክህ ፈታ በልባት። ደስታ ሲሆን እንዲህ አልሽ፣ ደስታ ሲሆን ዘመንሽ አጠረችብሽ። ይሄኔ ሐዘን ቢሆን ቀኑ አልመሽልኝ አለ ስትይ ነበር የምሰማሽ። እንደሱ ሳይሆን አላ አንዳንዴ መሳቅ ያስፈልጋል። አንተ ግን ሁሌም ስታወራም ሆነ ስትስቅ አይቼ አላውቅም። ሰው እኮ ቁም ነገር አይፈልግም። ቁም ነገር አይፈልግም? እኔም ቀልድ አልፈልግም። እንዴ ቆይ አይነኩሉ፣ አንዳንዴ እኮ መሳቅ ያስፈልጋል። ከቻልሽ ሳቂያ ታዲያ ሳቂ። ለምን እኔ ብቻ? ሁሉም እኮ መሳቅ ይፈልጋል። እኔ ግን ያየሁት አብዛኛው ሰው ላለማልቀስ ብሎ እንባውን በሳቁ ሲሸፍን ነው። አዎ እንዲያምርልኝ ብሎም ጥርሱን ያሰራል። ነገር ግን ሳቁ አያምርም። ሳቁ ለምን እንዳላማረ ታውቂያለሽ? ሳቁ ከልቡ ስላልሆነ የሚስቀው እንባውን ለመሸፈን ስለሆነ ነው። አዎ ከልቡ ስላልሳቀ ሳቁ አያምርም። ግማሽ ሐዘን ይዞ ፈገግ ስለሚል እና ምን ይሻላል? ሰው ሁሉ እኮ መሳቅ ይፈልጋል። ደግሞ ደስተኛ ለመሆን ፈገግ በሉ ተብሏል። ከልቡ ሲስቅ ነዋ። ከልቡ መሳቅ ሲችል፣ ከልቡ ለመሳቅ ደግሞ ከልቡ ማዘን አለበት። አዎ ውስጡ ያለውን ሐዘን በሳቁ መሸፈን የለበትም፣ ማስቀረት የለበትም። ህመም ይዞ ሳቅ አያምርም፣ መልክ የለውም። እና ሳቅ አይቻልም እንዴ? ከቻለማ ማን ያግደዋል? ሳቅ እኮ ሊቆጣጠሩት የማይችሉት ስሜት ነው። ግን በዚህ ዘመን
የሚስቅበት ጉዳይ ያለ አይመስለኝም። አዎ በመከራው ጊዜ የሚስቅ ሰው መከራውን ያስረዝማል። እኔ መሳቅ አልችልም ሊዲያ። በዚህ ዘመን እኔ አልስቅም። የሚያስቀኝ የለም፣ ያሳዝነኛል እንጂ። ምንድነው የሚያሳዝነው? አይነኩሉ ሰው ነዋ ሊዲያ፣ ሰው ያሳዝነኛል። መከራውን ተሸክሞ ሲሄድ ሳየው ሰው ያስለቅሰኛል። አዎ ከነ መከራው ሲሄድ ሳየው ያሳዝነኛል። እምባውን በሳቁ ካልሸፈነ ማን ጋር የት ሄዶ ያልቅስ? አንቺ የት ነው ሄደሽ የምታለቅሽው? አንዳንዴ ቤተ ክርስቲያን። ሁሉም እንዳንቺ የሚያለቅስበት አያጣም። ቢያለቅስ ይሻለዋል።